የተወደዳችሁ የእግዚአብሔር ቤተሰቦች ሳምንቱ አጋማሽ ላይ ደርሰናል። ሰኞ በተስፋ እንደጀመርን ሁሉ ሮብ ደግሞ ቆም ብለን ነፍሳችንን የምንመረምርበት ቀን ነው። ብዙ ጊዜ የውጭ ሕይወታችን ለማሳመር ለስራችን፣ ለልብሳችን፣ ለንግግራችን ብዙ እንጨነቃለን። ነገር ግን እግዚአብሔር የሚከተለው የሰውን ልብ ነው። ለሳምንቱ አጋማሽ 3 ትልቅ ምክሮች። አንደኛ፣ ልብን የመመርመር ጥበብ። በዚያ ሳምንት ባለፉት 2 ቀናት ውስጥ ማን አዝኖብህ ይሆን? የማንንስ ልብ ሰብረ ይሆን? ወይስ በእግዚአብሔር ፊት የሚያሳፍር ሥራ ሰርተ ይሆን? ንስሐ ማለት ተመልሶ መስተካከል ነው። ዛሬውኑ ልባችንን በይቅርታና በጸጸት እናድስ። ሁለተኛ፣ በፈተና ውስጥ መጽናት። የሳምንቱ አጋማሽ ላይ ድካም ሊሰማ ይችላል። ጀመርከው ሥራ አልተሳካ ብሎ ወይም በሰው ተከፍተ ይሆናል። ነገር ግን አስታውስ፣ ክርስትና በመስቀል ውስጥ የሚያልፍ የድል መንገድ ነው። ዛሬ የምትታገሰው ፈተና ነገ ለክብርህ ምክንያት ይሆናል። እስከ መጨረሻ የሚጸና እሱ ይድናል እንዳለ ጌታችን። ሶስተኛ፣ የቃልና የተግባር አንድነት። ምክር በተግባር ሲገለጥ ኃይል አለው። ክርስቲያን መሆንህን ሰዎች በንግግርህ ሳይሆን በትዕግስትህ፣ በታማኝነትህና በደግነትህ ይወቁት። ዛሬ በሥራ ቦታ ወይም በቤት የምታደርጓን ትንሿን ደግነት ለብዙዎች ትልቅ ትምህርት ናት። መልካም ምሽት።